አዲስ አበባ ነበሩ? አዎ አዲስ አበባ። እሷ ሞተች። ሌላ ማለት ተባባሪ ዘውዴ ሞቱ። እሸፍኝ እማዬ ከማዬ ልዘጋኝ። አሁን የቀሩት ማን ናቸው? ከማዬ ዘጋኝ ዘጋ ያባሽ የድንበሬ ልጅ ነች። የድንበሬ ልጅ የእትዬ ቀለም ወርቅ ልጆች እንትና ማነች? ኤሊሳቤት እና ሰናኜ ሁለት ማነች? ያቺ ደግሞ ሶስት ስማቸው ሁሉ ጠፋብኝ። የማ የእትዬ ቀለም ወርቅ ልጆች ዳንኤል አንድ ወንድ ብቻ ነው የቀራት። እሱ ቤት ሙሉ ወልዷል። ዳንኤል አንድ ልጅ፣ ሌላ ወንድ ልጅ የላትም። ሴቶቹ ትዙ አንድ፣ ተናኘ ሁለት፣ ኤሊሳ ሶስት እነኛ ሁለቱ ሴቶች ትንንሾቹ። አምስት ሴቶች ልጆች አላት አሁን እትዬ ቀለም ወርቅ። አምስት ሴቶች ልጆች አንድ ወንድ ልጅ አላት። ታዲያ ለምን አይጠይቁም ወይ? ማን እነሱ ምን ብለህ ሰው ይጠይቃሉ? ምንሽ ናቸው ለአንቺ? እሷ ነበረች ዘመድ ፈላጊ ጠይቃ በመኪናዋ ሄደ። አርሲም ያጎቷ ልጅ ጠይቃለች። የኔ አባትና የእሷ አባት ወንድማማቾች ናቸው። እንግዲህ እሷ ትጠይቃለች አጎቷን። አርሲ መጣ በመኪናዋ ሽር ብላ መጣ። ሌላ ማማ ደግሞ ተሰቆጥሮኛል እንዴ? እኛን ጠይቃቸው። እናንተማ ብትጠይቁ እናንተ ብትጠይቁ እንደ እትዬ ቀለም ወርቅ የሚሆን እንጂ መገኘቱ። እሷ እንኳን ለዘመዷ ለባዳ የምታገኝ ጠይቃለች። ዘመድ ጠያቂ ነበረች። ሳታስበው ቅርት አለች። ወይ ቀለም ወርቅ! የቀለም ወርቅ ሞት ለማንም ይቆጭ። መጀመሪያ ያሉት አዲስ አበባ ወይዘሮ ማናለ የሚባል አክስት ነበሯቸው። ወይዘሮ ማናለ መሀን ናቸው። አሁን ቡልጋ ሄጄ ከወንድሞቼ ጋር ልጅ ለምኜ እመጣለሁ ብለው ቡልጋ ሄዱ አሉ። ይሄንና ደብተር አለኝ አንድ ልጅ ስጠኝ ለስመ መጥሪያ ብሞት ስሜን የሚጠራ የለም። ስሜ መጥሪያ አንድ ልጅ ስጠኝ እባክህ አሏቸው። ልጅ ቁና መሰለሽ እንዴ? እኔ አልሰጠው ልጄን። ልጅ ቁና መሰለሽ? አልሰጥም አሉ። በኋላ አንተ ምስጌር ነው የሰጠህ ወይ ለእኔ የሚሰጠኛል አሉ። ጋሻ ደገ ወይ አንድ ልጅ ስጠኝ እባክህ ለስሜ መጠሪያ አላቸው። ውሰጂ ማን ትወስጂ? ቀለሟን ትወስጂ፣ ውቢቱን ትወስጂ፣ ውብሸትን ትወስጂ፣ ዘውዴን ማንኛው ልጆቼ እነኝህ ናቸው። እንግዲህ ከዚህ ምረጭና ወንዱም ተፈለገች ሴቷም ተፈለገች ውሰጂ አሉ። እኔ እንግዲያው ቀለሟን ነው የምወስደው አሉ። ፍልቅ ስላለች አሉ ሌለች አሉ ገና ቀለሟ ወይ ማን አለ ልጅ ስጠኝ ትለኛለች። አንቺን ልስጥ ማን ልስጥ? እኔ እሺ እኔ እሄዳለሁ እንግዲህ አዲስ አበባ አለች አሉ። እንግዲያው ይዘሽ ሂጂ ያዙና አዲስ አበባ አሳደጉ።
ለፍታታሪ ዘውዴ ዳሯ የሀብታም ልጅ ለሀብታም ነው የሚዳረው። አብራሪ ዘውዴ ሀብታም ናቸው አሉ። ቆንጆም ነበሩ። ስዕል ነበር የሚመስል። አይ ሞት ለማይቀር አለ እንደዛ። አይ ጉዳይ